አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የእምነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ በአዲስ ስራ መጥቼላችኋለሁ። በአልጋ ልብስ ነው ይዤላችሁ። ዛሬ እንግዲህ በፍራሽ ልብስ፣ በመጅሊስ፣ በመጋረጃዎች፣ በቤት እቃዎች ነበረ ስታዩኝ የነበረው አሊያም ደግሞ ቪዲዮ ሰራላችሁ የነበረው። ቪዲዮ እንግዲህ ከሰራሁ ረጅም ሰዓት ረጅም ጊዜ ሆኖኛል። ለምን እንደጠፋሁኝ በቀጣይ ቪዲዮ የማሳውቃችሁ ይሆናል ማለት ነው። አሁን ወደ ዛሬ ቪዲዮ ይገባላችሁ። እምር ፍክት ያለ የአልጋ ልብስ ነው የማሳያችሁ። ወደ ግማሹ ወደ አዲስ አበባ ግማሹ ወደ ሀይቅ የሚሄድ ትዕዛዝ ነው ማለት ነው። አንድ ልጅ ነች ያዘዘችኝ ማለት ነው። አንተ ደንበኛ 7 የአልጋ ልብስ ነው ያዘዘችኝ። እያንዳንዱ እንግዲህ የማሳያችሁ ይሆናል ማለት ነው። እናንተ ከወደዳችሁት የተለያዩ ከለሮች አላችሁ ከስልክ በማኖርላችሁ ስልክ ቁጥር ልታናግሩ ትችላላችሁ። አሊያም ደግሞ በቴሌግራም በዋትስአፕ በኢሞ ልታናግሩ ትችላላችሁ ማለት ነው። በአካል መምጣት ለምትፈልጉ ደንበኞች ደግሞ ወሎ ኬሚሴ አረፋ ገበያ ማዕከል ቁጥር 39 እንገኛለን ማለት ነው። እንግዲህ ይህን የምታዩት ልብስ እንቁላል በጥቁር የተሰራ የአልጋ ልብስ ነው ማለት የሜትር ከ27 ማለት ነው። ይሄ እንግዲህ የምታዩት ፍርግርግ እንቁላል እና በጥቁር የተሰራ ነው። በጣም ነው የሚያምረው፣ ምቾቱ ሁሉም ነገር ማለት ነው። ሀሳብ አስተያየት ካላችሁ እንግዲህ እቀበላለሁ። በአካል ሆነ በውስጥ መስመር ልታናግሩ ትችላላችሁ ማለት ነው። በጣም ነው የሚያምረው እንደምታዩት ውበት ብቻ አይደለም ጥራትም አለው ማለት ነው። ምን አለው ካላችሁኝ አልጋ ልብሱ 2 ትራስ ልብስና 1 የቤቢ ልብስ አለው ማለት ነው። ዋጋ ካላችሁ ደግሞ ይሄ አንዱ የልብስ የአልጋ ልብሱ ልብስ 7000 ብር ነው ማለት ነው። ምን አለው ካላችሁ ያለው ነገር ነግራችኋለሁ ማለት ነው። እንቁላል በጥሩ እንግዲህ ይህን መስል ወደ ቀጣይ ቪዲዮ እንግዲህ የማሳያችሁ ይሆናል ማለት ነው። ልብሴ ደግሞ አይነት ይሄንን ይመስላል ማለት ሻይን የሚያደርግ ልብስ ነው። እንደምታዩት በጣም ነው የሚያምረው። መሀከል ላይ ፍራውር አድርጌበታለሁ። እንደምታዩት ከሽከሽ አለው። እዚህ ጋር ፍራውሮች አሉት። በፊት ላይ እንግዲህ አልጋ ልብስ ስንሰራ ቁልፍ ምናምን ፈርጥ እንጠቀም ነበር። ያ ደግሞ ለመኝታ ለማልበስ ምቹ ስላልሆነ እነዛ ነገሮች ቀርተው በእንደዚህ በአበባዎች ሆኗል ማለት ነው። ይሄም እንደምታዩት እንግዲህ ይሄንን ይመስላል አልጋ ልብስና እዚህ ጋር 2 የትራስ ልብስ አለው። እንደዚሁም ደግሞ ቤቢ አለው ማለት ነው። እዚህ ጋር እንግዲህ የዚህኛውን አሳይቻችኋለሁ ማለት ነው። እንደምታዩት በየምሰራቸው ትራስ ልብሶች ወይም የአልጋ ልብሶች እንግዲህ ከዚህ በፊት ማሽ ኮምፕሊት አድርጌ ነው የምሰራው። ያ ማለት ኪሱን በምሰራበት ሰዓት ማንቺኒ ነው የምጠቀመው ማለት ነው። ያ ማንቺኒ ማለት ደግሞ የተማሪ ዩኒፎርም ጨርቅ ነው። እንደምታዩት በ2 ክር ነው የሚሰፋው። ምንም ነገር ጥንካሬው አስተማማኝ ነው ማለት ነው። እንደዚሁም ደግሞ ተቀባዮች ሲቀበሉ እንግዲህ ያለው ምስክርነት ስለሚሰጡ ያልበዛ ጊዜ ማየት ትችላላችሁ። በራሱ አሁን ካኪ ወይንም ደግሞ ጎልደን ከረር በነጭ ነው የተሰራው። እዚህ ጋርም ካኪ ነው ማለት ነው። እንደዚሁ ቤቢው እዚህ ጋር አለ ማለት ነው። ወደ 3ኛው የትራስ ልብስ ደግሞ ላሳያችሁ ወይንም የአልጋ ልብስ ነጭ ነው ማለት ነው። እዚህ ጋር ሸክላ በነጭ ነው። ይሄ ራሱ ቤትን ፍክት የሚያደርግ ነው። እንግዲህ ለስጦታ ለዘመድ አዝማድ መስጠት ለምትፈልጉ በውስጥ መስመር አናግሩኝ። በጣም ነው ይሄ ራሱ እንዴት አያችሁት? እንግዲህ 3ኛው የአልጋ ልብስ ላይ ደርሻል ማለት ከ3ቱ የቱን ወደዳችሁት ኮሜንት ላይ እስኪ አኑሩልኝ ማለት ነው። ይሄም እንደዛው ሜትር ከ20 የአልጋ ልብስ ነው ማለት ነው። በጣም ነው የሚያምረው። ሸክላ በነጭ ነው የተሰራው። ቤቱ ድምቅ ፍክት ያደርጋል ማለት ነው። ለስጦታ እንግዲህ ማበርከት ከፈለጋችሁ ወደ አሚና ቻናል ጎራ በማለት እንደዚህ ፍክት ማለት በራሳችሁ የልብስ ምርጫ እንደዚሁም ደግሞ በራሳችሁ አሰራርና ዲዛይን ሰራላችሁ ይችላል ማለት ነው። ይሄኛውም እንግዲህ እንደምታዩት 2 የትራስ ልብስና 1 የቤቢ ልብስ አለው ማለት ነው። ይሄው እዚህ ጋር እንደምታዩት 2 የትራስ ልብስና 1 ቤቢ አለው ማለት ነው። ይሄም እንደምታዩት ካኪ ዩኒፎርም ነው የተደረገለት ማለት ነው። ይሄም እንደቀድሞ ነው ማለት ነው። ወደ 4ኛው ቀይ በነጭ የተሰራ ነው ማለት ነው። ይሄ ራሱ ማሻአላህ ከምንም በላይ በጣም ነው የሚያምረው። ቤትን ድምቅ ነው የሚያደርገው። በቃ ወሳኝ ለቤታችን ወሳኝ ሆነ እቃ ምንድነው አንዱ የአልጋ ልብስ ነው ማለት ነው። እዚህ ጋር በጣም ነው የሚያምረው።
አራተኛው ላይ እንግዲህ ደርሻለሁ ማለት ነው። ይሄም እንግዲህ ምን አለው ካላችሁ 2 የትራስ ልብስና 1 የቤቢ ልብስ አለው ማለት ነው። እዚህ ጋር እንደምታዩት ይሄኛው ደግሞ ለየት የሚያደርገው ቀይ ስለሆነ ቀይ ማንቺ ወይም ደግሞ ቀይ ተማሪ ዩኒፎርም ነው የምንጠቀመው ማለት ነው። እዚህ ጋር ዲዛይኑን እያያችሁ የአልጋ ልብሱ እንግዲህ እዚህ ጋር የአልጋ ልብሱ ዳርና ዳር ላይ ነው። ቀዩም ልክ እንደዚሁ ዳርና ዳር ከላይ ላይ ያለው ነጩ ትራስ ልብሱም አልጋ ልብሱም አንድ አይነት አሰራር ነው ማለት ነው የሚሰራው ማለት ነው። ይሄንን እንግዲህ ቀዩን የታዘዝኩት በሁለት መልኩ ነው የታዘዝኩት ማለት ነው። አንድ ሆኖ ሁለት አይነት ዲዛይን ያለው ማለት ነው። እዚህ ጋር ልብ ብላችሁ ካያችሁት ቀዩ ጎንና ጎን፣ ነጩ ደግሞ ዳርና ዳር ላይ ወይንም ራስጌና ግርጌ ላይ ነው ማለት ነው። እዚህ ጋር ከዛ ድጋሚ ብላ ቀዩን ራስጌና ግርጌ ላይ ይሆናል። ነጩ ደግሞ እዚህ ጋር እንደምታዩት ከጎንና ከጎን። በነገራችን ላይ ልጅቱ በጣም ከሚባለው ከረር መራጭ ነች፣ ከረር አዋቂ ናት። በጣም ነው የሚያምረው። የዚህ ደግሞ የትራስ ልብስ ደግሞ የቱን ይመስላል? ይሄንን ይመስላል ማለት ነው። እንግዲህ ቅድም እንዳሳየኋችሁ ትራስ ልብሱ አልጋ ልብሱም አሰራሩ አንድ አይነት ነው ማለት ነው። እዚህ ጋር ራስጌና ግርጌ ላይ ነው ቀዩ ያለው፣ ከጎንና ከጎን ነጩ አለ ማለት ነው። እዚህ ጋር እንደዚሁ አንድ አይነት ማለት ነው። ይሄ እንግዲህ ስንተኛው የአልጋ እንግዲህ ይሄንኛው ስንተኛው የአልጋ ልብስ ነው ብያችኋለሁ። ስትከታተሉ የነበራችሁ እንግዲህ ኮሜንት ላይ አንዱልኝ ቀዩ ስንተኛው ላይ ነው ማለት ነው። ያወቀ እንግዲህ የራሱ ትክክል ሊኖር ይችላል ማለት ነው። እዚህ ጋር ቀዩን እዚህ ደርሻለሁ ማለት ነው። በመቀጠል 2 የአልጋ ልብሶች ቀርተውኛል ማለት ነው። 7 ያልኳችሁ 2 የአልጋ ልብስ ቀርተውኛል። 2 የአልጋ ልብስ ደግሞ እንግዲህ ወይነ ጠጅ በነጭ ሁለቱም ተመሳሳይ ደብል ነው የታዘዝኩት ማለት ነው። ይሄንን ይመስላል። በጣም በቃ ሙሽራ ነው የምትመስሉት ማለት ነው። ወይነ ጠጅ በነጩ እንግዲህ ይሄንን ይመስላል። በጣም ነው የሚያምረው፣ ፍክት ያደርጋል ማለት ነው። ከሰባቱ እንግዲህ የትኛውን የአልጋ ልብስ ወደዳችሁት ማለት ነው። ከዛ ይሄኛው ደብል ደግሞ ይሄንን ይመስላል ማለት ነው። ሁለተኛው የአልጋ ልብስ ደግሞ ይሄንን ይመስላል። በአጠቃላይ እንግዲህ 7ቱ የአልጋ ልብሶች እንግዲህ ምርጫዎች እነዚህ ይመስላሉ። እናንተ ደግሞ ማሰራት የምትፈልጉ የትራስ ልብስ ሆነ መጋረጃዎች፣ አረቢያን መጅሊሶች እንደዚሁም ደግሞ የቤት እቃዎች፣ አስቤዛዎችን ማለት ከፈለጋችሁ አሚና ዩቲዩብ ቻናል ጎራ በማለት በታማኝነትና በጥራት የማሳያችሁ ወይም የምገዛላችሁ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ከስር ባለው ስልክ ቁጥር ላይ አኑሩልኝ። የነዚህ እንግዲህ የትራስ ልብሳቸው 4 የትራስ ልብስ አለው ማለት ነው። ሁለቱ ከዛ 2 ቤቢ አለው እነዚህ ማለት ነው። እንግዲህ ለዛሬ ያስኩት ቪዲዮ ይሄንን ይመስላል። ከዚህ በኋላ እንግዲህ አልጠፋም፣ ወደ ስራ ተመልሻለሁ። እንግዲህ ያሉትን እንግዲህ በሳምንት ነው በየቀኑ የምለቅላችሁ ቪዲዮዎች ይኖራሉ። ቀጣይም ደግሞ አጓጊና ማራኪ የሆኑ ቪዲዮዎችን ከኔ ስለሚለቀቅ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ዩቲዩብ ቻናል ተቀላቀሉ። ለዘመድ ለወዳጅ እንግዲህ ማድረስ ከፈለጋችሁ ደግሞ ቪዲዮ በስቶ እንዲታይ ሼር አድርጉልኝ ማለት ነው። ከዚህ እንግዲህ መሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።